አሁን ላይ ያሉት ፈተናዎች ሁለት ናቸው። አንደኛው ፈተና ኢትዮጵያውያኖች ለሁላችን የሚበቃ ትልቅ ሀገር እንዳለን ግልጽ ነው። ተከባብረን መኖር እንችላለን። አንዱ ከዘር የሚመጣ ዘርን መነሻ አድርጎ በጉልበት ስልጣን ይይዛለሁ፣ መንገድ በመዝጋት ስልጣን ይይዛለሁ፣ ህዝብን በማሳመጽ ስልጣን ይይዛለሁ። ይሄ በፍጹም ኢትዮጵያ ውስጥ አይፈቀድም። ኢትዮጵያ ውስጥ የሚፈቀደው አንድና አንድ ብቻ ነው፣ ስልጣን ለመያዝ። ስልጣን ለመያዝ የሚፈቀደው ደግሞ የኢትዮጵያ ህዝብ ይመራኛል ያለውን 11 ሰዓት ተሰልፎ እንደመረጠው ጊዜው ሲደርስ 11 ሰዓት ተሰልፎ ማውረድ ብቻ ነው እሱ። ከዚህ ውጪ ግን በፍጹም ኢትዮጵያ ውስጥ በጉልበት አይሆንም። ስልጣን በጉልበት አይገኝም። ትልቅ ሀገር ነው ያዝነው፣ ስርዓት አለው፣ ህግ አለው። በህግ መሰረት መሄድ መቻል አለበት። እነዚህን ስርዓት ለማስያዝ በሁለት መንገድ እንሄዳለን። አንደኛው ቅድም እንደገለጽኩት ሰላማዊ በሆነው መንገድ ወንድሞቻችን ስለሆኑ በሰላም ቁጭ ብለን የሀገራችን ችግር በጋራ ፈተተን መሄድ አለብን። በታጠቀ ኃይል ኢትዮጵያን መገንባት አይቻልም። ቤዚካሊ የሀገሪቷን ችግር ፖለቲካ የሚፈታው ቢሆንም የኛ የወታደሮቹና የጸጥታ ኃይሉ ስራ ግን ፖለቲከኛው ጊዜ አግኝቶ በሰላም ቁጭ ብሎ ያገሩ ጉዳይ ላይ እንዲወያይ ሰላም መፍጠር አለብን። ሰላም ለማፍጠር ግን በዚህ ድርጅት በዚህ የታጠቀ ኃይል በዚህ አስፈራርቼ በዚህ እንደዚህ መጥቼ የሚባለው ነገር ግን አይሰራም። ይሄንን እንደማይሰራ በሰላም ማሳየት አለብን። የሚደራደር አካል አለ፣ ተደራድሮ አገሩ ላይ ቁጭ ብሎ አገሩ የሚመስለውን ሐሳብ የሚመስለውን ነገር በጠረጴዛ ዙሪያ ላይ መነጋገር መቻል አለበት። ይሄ ነገር አያዋጣኝም በጉልበት ነው መጣ ካለ ደግሞ ከሰሜኑ ጦርነት መማር ካልቻለ በደንብ አድርገን እናስተምረዋለን። በጉልበት አይሆንም፣ አይፈቀድም። ስለማይፈቀድ ይሄ አይቻልም። ይሄ ለማንኛውም ነው፣ በአራቱም ማዕዘን ለሚነሳ የታጠቀ ኃይል አይቻልም። አሁን ላይ እንግዲህ በመንግስት ደረጃ በልዩ ኃይልን መልሶ የማደራጀት ስራዎች በተለያየ መልኩ የኢትዮጵያን የግዛት አንድነት ለማስጠበቅና አንድነቱ የጠናከረ እንዲሆን በሚል የመልሶ ኃይሉን የማደራጀት በየክልሉ ያሉ የልዩ ኃይሎችን የማደራጀት ስራዎች ተጀምረዋል እና ይህ ስራ ፕሮግራሙ ምንድነው? የነበረው ኃይል ስጣ ፈንታ ምን ሊሆን ነው? ይህ የመልሶ ማደራጀት ስራ ሲከወን ማለት ነው። ከዛ ባሻገር ጀነራል አተገባበሩና የቁጥጥር ስርዓቱስ ምንድነው የሚመስለው? አሁን የጀመርነው ፕሮግራም አሁን የጀመርነው አይደለም። በአንድ ኢትዮጵያ እንዲያውቅልን የምንፈልገው በአገሪቷ የጸጥታ ኃይል እንዲገነባ የሚፈቅደው ህገ መንግስቱ መከላከያና ፌደራል ፖሊስ ነው። ይሄ ይታወቃል። በየክልሉ ያለው ልዩ ኃይል ሁሉም ልዩ ኃይል በሳይዙ ልክ አለው። በሌላ አነጋገር ሀገር በሚመስል ደረጃ 14 15 ሬንጀር አለው። አይቻልም። ይሄ እንዴት አድርገን እንጠቀምበት የሚል እንደዚሁ ዝም ብሎ በሞራን የተገባበት አይደለም። ለረጅም ጊዜ ጥናት ተደርጎበት ጥናቱ ምንድነው የሚያተኩረው የሚለው ነገር አንደኛ ይሄ ኃይል ምንድነው ጥንካሬው የሚለው የክልሎች ልዩ ኃይሎች በሙሉ አንደኛ የክልላቸውን ጸጥታ ይጠብቁ ነበር። ሁለተኛ ከኛ ጋር ሆኖ አብረው ይሞቱ ነበር። ምንም ጥያቄ የለው። ከኛ ጋር አብረው ሞተዋል። ከኛ ጋር ህይወታቸውን አሳልፈዋል። ከኛ ጋር ቆስለዋል፣ ደምተዋል። ይህ ኃይል ይሄን የመሰለ ትልቅ ኳሊቲ ያለው ግን ይሄን በሙሉ ግን እኛ ነን እየመራናቸው ያለነው። መከላከያ ነው የሚያስተባብራቸው የሚመራቸው። በክልል ጸጥታ ኃይልም አገር በሚጠይቀው ሰላም ኃይልም ይሄን የሚያሉ ይሄን ኃይል መልክ ለማስያዝ ጥንካሬያቸው ይሄ ነው። ግን ደግሞ አወቃቀሩ ደግሞ ጉለት አለው። አሁን ሁለት ነገር መለየት መቻል አለብን። የልዩ ኃይሉን ጥንካሬ መስዋዕትነትና ልፋት ሌላ ነው።
ሁለተኛ ደግሞ እጥረቶች አሉ እንደ ሀገር። እጥረቶቹን የሚገልጸው ምንድነው? ሪፈራንሱ ህገ መንግስት ነው። ከህገ መንግስት አንፃር ስናይ እነዚህ ኃይሎች ህጋዊ አይደሉም። ህገ መንግስቱ እውቅና ይሰጣቸው። ለክልል ኃይል የሚሰጠው መደበኛ ፖሊስን ብቻ ነው። ህገ መንግስቱ የታጠቀን ኃይል የሚሰጠው አንደኛ መከላከያ፣ ሁለተኛ ፌደራል ፖሊስ፣ ሶስተኛ ደግሞ መደበኛ ፖሊስ። ከዚህ ውጭ ህገ መንግስቱ አይልም። ይህ ኃይል ህጋዊ አይደለም ማለት ነው አወቃቀሩ አንድ። ስለዚህ ወደ ህጋዊ መስመር እናስይዘዋለን፣ ወደ ህጋዊ መስመሩ እንዲገባ እናደርገዋለን ነው። በሌላ አነጋገር ኢትዮጵያ 14 ሬንጀር አይቻልም። 2 ሬንጀር ነው የሚፈቀደው። አይደለም ለህዝቡ፣ ለኛ ለወታደሮች መለየት አቅቶናል ሬንጀሩ። ይሄ አይቻልም። አንዱ ጥናቱ የሚያጠነጥነው ነገር ህጋዊ መስመር ማስያዝ እንዳለብን። ሁለተኛ የኃይል አገነባቡ ብሔር ተኮር ነው። ምን ማለት ነው ብሔር ተኮር? ብሔር ተኮር ማለት ደግሞ ለኦሮሞ ህዝብ ሞታለሁ ብሎ ቃል ይገባል። አማራውስ ጉዳዩ አይደለም ማለት ነው። በግልጽ አማርኛ ጉዳዩ አይደለም። አማራው ደግሞ ይመጣና ለአማራ ህዝብ ሞታለሁ ይላል። ኦሮሞውስ ጉዳዩ አይደለም። ብሔር ተኮር ስለሆነ አገር አቀፍ የሆነውን አብሮነት የመኖር የህዝቦችን አንድነት ይሸረሽራል። አንደኛ ብሔር ተኮር መሆኑ እጥረት አለበት ማለት ነው።